አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሻህረ ረመዳን እንዴት ይዟችኋል? ከኛ ጋር አልሐምዱሊላህ ሁሉ ሰላም ነው። ኢንሻአላህ እስኪ ዛሬ እንግዲህ ያው የኢባዳ ወር መሆኑን ታሳቢ አድርጎ ጠፍተናል ማለት ነው። ብዙ ጊዜ ሆኖናል ከገባን እና ዛሬ ደግሞ ያው ወሳኝ ነገር ስላለ ነው ወደ እናንተ የመጣ ነው። በዚህ በተከበረው ወር ብዙ እህቶች ኸይር ስራን ለመስራት የምትሽቀዳደሙ ስላላችሁ ያው ለእናንተ ሸር ለማድረግ ነው። እሱ ምንድነው አንድ አሊም ነበሩ የምናውቃቸው ቤተሰብ ናቸው። ሀቂቀን ትላልቅ ዩቲዩበሮችን ቀርጹልን ሸር አድርጉልን ብለናቸው ሸር ሊያደርጉልን አልቻሉም። ሀቂቀን ከባድ ነው። ለዚህ ነው የሚያስፈልገው ማለት ነው። እና እምቢ የሚሉም እንዳሉ ሁሉ መልካሞች አሉ። በእርግጥ እኛ ግን አንድ ሰው ጠይቀን እምቢ ስላልን ሁሉንም በዛው ነው ያየነው። እና እምቢ ሲሉን ያው በየኛ ቻናል ደግሞ ያው ታውቃላችሁ ትንሽ አላደገም ባያድግም ያው ኸይር ስራ የሚሰሩ በዚሁ አይጠፉም በማለት ያው ልንቀርጽ ተገደናል ማለት ነው። ኢንሻአላህ ያለውን ነገር ቀርበን እዛው ያለውን ነገር ታውታላችሁ፣ ተከታተሉን ማለት ነው። ኢንሻአላህ ደግሞ አሚናት የምትላችሁን ተከታተሉ ማለት ነው። ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የማሚና የሪች ዩቲዩብ ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ። ረመዳን እንዴት ነው ከእናንተ ጋር? ከኛ ጋር አልሐምዱሊላህ። ጥሞ ከሚጠቀሙት አላህ ያድርገን ኢንሻአላህ። ረህሜ ከላይ እንዳለቻችሁ ያው ረመዳን የኸይር ስራ ወር ነው። አሁን ደግሞ አሽረለው አኺር ነው። የበለጠ ለኸይር ስራም ለኢባዳም ለሁሉም የምንዘጋጅበት ጊዜ ነው። ሆኖም ግን ያው ረህሜ እንዳለቻችሁ አንድ ዓሊም ናቸው። እሳቸውን የተወሰነ ነገር ብትረዷቸው ያው 50 ሎሚ ለአንድ ሰው ሸክሙ ለብዙ እንደተባለው ያንን የተወሰነ ነገር ብታበረክቱ ሐቂቃ በየትኛው ኸይር ስራችን አላህ እንደሚቀበለን አናውቀውምና ያንን ለማድረግ ነው። ብዙ ተደብቀው እንደዚህ ጠያቂ የሌላቸው ታፍነው ቤት ይቁጠረው ብዙዎች አሉ ሐቂቃ ማለት ነውና እኒህ ሰውዬ ደግሞ ሐቂቃ ቀላል ሰው አይደሉም። ዓሊም ናቸው። ህይወታቸውን በዕልም ያሳለፉ ናቸው። ህመሙም የለከፋቸው ዕልም ላይ እያሉ ነው። እና በጣም ከባድ ነው። ከታመሙ 6 አመታቸው ነው። ሰው እጅ ከገቡ 4 አመታቸው ነው። ብዙ አይነት በሽታዎች አለባቸው። ሐቂቃ ስታዩ ማመን ያቅታቸዋል። እንደ አይነት ሰዎች አሉ ወይ ትላላችሁና ምክንያቱም ለቤቴ ለልጆቼ ለምን የሚል ህይወት አልኖሩም። ህይወታቸውን ለዲን ነው የኖሩት። ዲን ላይ እየኖሩ ሳለ ደግሞ መልሶ አላህ Subhanahu Wa Ta'ala መቼም የሚወደውን ይፈትናል። ፈትኗቸዋል። ሐቂቃ በፈተናውም ላይ ደግሞ ሶብረኛ ልጆች አላህ ሰጥቷቸዋል ማለት ነው እንጂ ከባድ ነው። 6 አመት 4 5 አይነት በሽታ ይዞ መኖር ማለት ልጅ ከጎን ታግሶ ማስታመም ማለት ከባድ ነው። እንኳን ዛሬ ሳይሰራ ቁጭ ተብሎ ቀርቶ አይደለም የተሰራም ህይወት ከብዷል። በምትኖርበትም ሀገር በእኛም ሀገር ከባድ ነው እያየነው ነው። እና ከቻላችሁ 5ም 10ም ሐቂቃ የተወሰነ ነገር ተገይቶ እኒ ሰውዬ አሁን ላይ የማስተማርም ሁሉም አቅሙ አላቸው። ዓሊም ናቸው ሐቂቃ ማለት ነውና ብዙ ደረሳ ያፈሩ ብዙ ደረሳዎች በማቅራት ላይ የነበሩ እዛው ከቂራአት ቦታቸው ነው ሐቂቃ ታመው ቀጥታ ወደ ደሴ የመጡት ማለት ነው። አሁን ያሉት ደሴ ጦላህ አካባቢ ነው። እኛ ጦላህ ግቢ ሆነን ነው እየቀረጽን ያለ ነው። እዚሁ ናቸው። ያው አላህ ጀዛቸውን ይክፈላቸው። ትንሽዬ ሽጋ ክላስ ነገር ሰጥቷቸው እዛች ነው እየኖሩ ያሉት። ኪራይ የመክፈልም አቅም የላቸውም። እያንዳንዱ ህይወታቸው ሰው ከጅለው ነው የሚኖሩትና እስኪኛ እናውጣቸውና ሰው የቻለውን ሰበብ ሆነን ድልድይ ሆነን ማገናኛ የተወሰነ ነገር ቢገኝላቸው ህክምና ቢሞከር 5 አይነት 6 አይነት በሽታ ተይዞ አንዱን መታከም አልቻለም። ምክንያቱም ገቢ የለም። ለራሴ ህይወት ብለው የኖሩት ህይወት የለም። ለኢልም ነው የኖሩትና እስኪ በቻልነው እኒህን የዕልም አባት የተወሰነ ብንረዳቸው የምንነው ኢንሻአላህ። እናንተም ከቻላችሁ በእናንተ በኩልም የምታውቁትን አስተባብራችሁ ኢንሻአላህ ግሩፕም እንከፍታለን። የዋትስአፕ የቴሌግራም ሁሉም ግሩፖች ይኖራሉ። ከዛ ስልክ ቁጥሮችን ሁሉን ነገር ቀጥታ መታችሁ መጠየቅ የምትፈልጉ ካለ ሁሉን ነገር እናስቀምጣለን። ያንን ነገር መታችሁ እንድትጠይቁም እንድትረዱንም በአላህ ስም እንጠይቀው። ሰላም አለይኩም ወራህመቱላሂ ወበረካቱ።